መቁጠሪያ አንዱ የቤተክርስቲያናችን የመገልገያ እቃ ነው። እንግዲህ ብዙ ጊዜ ስለ መቁጠሪያ ሲነሳ የሚያጉረመርሙ ሰዎች አሉ። በጣም የሚገርመኝ የሚያጉረመርሙ ሰዎች አሉ። እንግዲህ መቁጠሪያ ቤተክርስቲያናችን ላይ ያለ ቃል ነው እንደምታውቁት። ነገር ግን መቁጠሪያ ለካህንና መቁጠሪያ ለመነኮሳት ነው ብቻ የሚባል ነገር አለ። መቁጠሪያ ለመነኮሳት ነው፣ ግን ለመነኮሳት የሚያገለግል ቁጥር መቁጠር ስለማይችሉ 41 ጊዜ እግዚኦ መሐረነ ክርስቶስ ኪርያላይሶን ሲሉ እንዲች እየቆጠሩ ለማድረግ ነው። ከዛ ውጭ ደግሞ ከጨረሱ በኋላ እንግዲህ ስጋዬን እየጎሰምኩ ለነፍስ ያስገዛለሁ ባለው መሰረት መጽሐፍ ቅዱስ ስጋቸውን እየጎሰሙ ለነፍሳቸው የሚያስገዙበት ነው ማለት ነው። በዛውም ደግሞ የክርስቶስን ሕማማቱን እንግዲህ ጀርባቸውን በመግረፍ ያስቡበታል ማለት ነው። አጅሬም እንግዲህ በዛው ልክ ካለ አብሮ ይቀጠቀጣል ማለት ነው። ወጣቶች እንዴት ይሄን መቁጠሪያ ይጠቀሙበታል ወደሚለው ስንመጣ ወጣት በአንገቱ አድርጎ ሊዞር ወይም ደግሞ ሊቆጥርበት አይደለም። መቁጠሪያ በካህን ከተባረከ በኋላ ለኛ የሚታየን እንደዚህ ቢሆንም ለመናፍስት ግን የእሳት ዛንጅር ሆኖ ነው የሚታያቸው። ስለዚህ በተማርነው ትምህርት መሰረት መናፍስትን ጀርባችን ጋር ሰብስበን በማሰር በዚህ መቁጠሪያ ስማቸውን እየጠራን በመቀጥቀጥና በመግረፍ ኃይላቸውን ማዳከም፣ ስራቸውን ማቆም፣ እድላችንን፣ ህይወታችንን፣ ዘመናችንን፣ ትምህርታችንን፣ ገበያችንን፣ ህይወታችንን፣ መክሊታችንን የቀበረውን የአይነት ላይ ቡዳ የዛር መናፍስት በሙሉ ሰብስበን መግረፍና ኃይሉን ማዳከም ከእግራችን በታች መጣል እንደምንችል ተምረንበት ተገንዝበንበት ሞክረ ነው እኛም እንግዲህ ሰው ሆነንበታል ማለት ነው።